ይላል ገባለት 1-0 ፓላስ እየመራን ነበረ ካምባክ ኋላ ተነስተን 2-1 ይላል ያራዳ ልጅ አሁን ሃንግማን ማለት ነው በሰዓት ያንኑ ይያላ ትኳሽልኛለህ እንቋጠራለን ዛሬ ነጥብ ይጠዳል እኛም ቶፕ 4 ወይኔ ጉዴ ቶፕ 4 ገባ ስዊት መልቲ ያለበት ድረስ አሳድጄ ግራቂቱን ቆርጬ ቀኝ ፊቱ ላይ ምለጥፍለት እኔ ማንቸስተር ነኝ አባቴ ወያለው እየመጣውልህ ነው ፍራ የሃይላንዱ አቋጠሮ በጣም እየሰራች ነው በቃ ተመችታኛለች ማታ መጣውልህ እንደፈራሁት ጀማው እንደፈራሁት አይ ከመቼ ጀምሮ ነው ትርፊ ደግሞ ፓላስን ማሸነፍ የጀመረችው ከመቼ አረ ጊዜው ከፍቷል ወገን ጊዜው በጣም ነው የከፋው ፓላስ እኮ ሆም አዌና ፈርፈራዊ እኮ ትርፊን እኮ የሚለጥፋት ቡድን ነው ምን አይነት ሰነፍ ቡድን ነው በእናታችሁ ሰነፍ ቡድን ራሱ አይገልጽም ውይ ትርፊ በቃ እንግዲህ አሁን አረጋጊዎች ቋጠሮሽን እላይሽ ላይ አርቂ ራስሽ ላይ ትኩረት ስታረጊ ሁሉ ነገር ሰላም ወደኛ ስትመጡ ነው ችግር የሚሆንባችሁና ቼላ ወንድም ጥላ ምናምን ብላችሁ እንዳታውቁ አርፈህ ተቀመጥ ይሄን ማስጠንቀቂያ ነው የምሰጥ ለማንኛውም የአርሰናል ጀማ ቋጠሯችን አሁን ጠንከር ማለት አለበት ጀማው ቫምዳስ ኢቨንት ላይ ነኝ አሁን የምገኘው ቫምዳስ ላይ ማለት ነው እንግዲህ እስካሁን ኳስ መታየበት ያለው ሰናችሁ ቫምዳስ ላይ እንገናኝ ማለት ነው 12 ሰዓት ጀምሮ ልዩ ኢቨንት መገናኛ ለሆቴል ፊት ለፊት የሚገኘው ቫምዳስ ኢንተርቴይንመንት እንገናኝ አንተ አደብ ተገዛለህ ችግር የለውም ትርፊ ይመቻችሁ ለማንኛውም ማንቸስተር ዩናይትድ በሴት ፒስ 2 ግቦችን በማስቆጠር እንግዲህ ከክሪስታል ፓላስ ጋር 2-1 በሆነ ውጤት ተለያይተዋል። እንግዲህ የሴት ፒሱን ግብ ያስቆጠሩት ሜሰን ማውንት እና ጆሹዋ ዝርክዚ ነው። አሲስት ያደረገላቸው ደግሞ ብሩኖ ፈርናንዴዝ ነው። አጠቃላይ የጨዋታው ይዘት ምን ይመስላል የሚለውን ስንመለከት መጀመሪያ ክሪስታል ፓላሶች በማቴታ አማካኝነት ግብ አስቆጥሮ ነበር። ሌኒሮ ማቴታ ላይ የሰራው ፍጹም ሳጥን ክልል ውስጥ የሰራው ጥፋትን ተከትሎ ፍጹም ቅጣት ምት ተሰጥቶ ነበር። ፍጹም ቅጣት ምቱ የመጀመሪያው ቅጣት ምት እንግዲህ ደብል ተች ስለነበረው ድጋሚ እንዲመታ ተደረገና ያው ድጋሚ ሲመታ ማስቆጠር ችሏል። በሁለቱም ማስቆጠር ችሏል። የመጀመሪያው ደብል ተች ስለነበረው ነው በቫር ተሽሮ ድጋሚ እንዲመታ የተደረገው። በማቴታ በኩል ተደጋጋሚ ጊዜ ይሞከሩ የነበሩት ወይም ታርጌት ላይ ይሞከሩ የነበሩት ኳሶች እንግዲህ ከአደም ዋርተን የሚመገቡ ኳሶች ማቴታ በደንብ ያገኛል። ስለዚህ የአማካኝ ስፍራ ተጫዋቹ ክሪስታል ፓላስ የአማካኝ ስፍራ ተጫዋች ምን ያህል አቅም እንዳለው እዚህ ጋር መረዳት እንችላለን። ያው ሌኒሮ ምንም ያህል ስህተት ቢሰራም አንስቶፐብል የሆኑ ክሮሶችን ዲፌንድ በቀላሉ ማድረግ ሲችል ደግሞ መመልከት ችለናል። በሁለቱም በኩል ያሉት ኪፐሮች በማንቸስተር ዩናይትድ ሰኒ ላሚንስ እንዲሁም ደግሞ ሄንደርሰን ኳሶችን ሴቭ ሲያደርጉ ነበር። ሄንደርሰን የተሻለ ሴቭ አድርጓል። የሰኒ ላሚንስን ስንመለከት እንደውም አደም ዋርተን ቀጥታ ሹት ኦን ታርጌት የመታውን ኳስ ታስታውሱታላችሁ ብዬ አስባለሁ። እሱን በቀላሉ ሴቭ ማድረግ ትችለዋል ሁለቱም ኪፐሮች። በአጠቃላይ ሹት ኦን ታርጌታቸውን የጠበቁ ኳሶችን በክሪስታል ፓላስ በኩል 3 ታርጌታቸውን የጠበቁ ኳሶችን ሞክረዋል። ማንቸስተር ዩናይትድ ደግሞ 6 ታርጌታቸውን የጠበቁ ሹት ኦን ታርጌታቸውን የጠበቁ ኳሶችን ማድረግ ችለዋል። ስለዚህ አሁን ማንቸስተር ዩናይትድ 3 ነጥቡን በማግኘት በሊጉ ሰንጠረዥ 6ኛ ቦታ ላይ ተቀምጧል 21 ነጥብ በመሰብሰብ። እነዚህ ሰዎች ግን ማለት ነው ሼባው ላይ ብቻ ነው ጉልበታቸው። መላጣ ማቴታ የሚሉ ሰውዬ ያራሱ ሳር ምንድነው የማሌ ነው ጉልበታችሁ? ሼባው ላይ አቅመ ደካማ ላይ ብቻ ነው ጉልበታችሁ። አሁን የእናንተንም ጉድ እያየሁት ነው። ከዛ እንዳቋጥሩብን በእናታችሁ በቃ አሸነፋችሁ አይደለ? ተደሰቱ፣ በቃ ተደሰቱ። እኛ ላይ እንዳትቋጥሩ። ከጨዋታ በኋላ እንገናኝ። ሼባው ከተሸነፍሽ እመጣልሽ። ሻሼም አሸነፈሽ ጋይስ። በእሷ አጽናናለሁ ብዬ እደበራለሁ ብዬ ፓላስን ተደበረችበት። ካምባክ ማለት ነው። ፓላስ በሜዲ አልተሸነፍኩም። እከክ ነው ፓላስ እከክ ማለት ነው። በቃ ዘንድሮ አጽናኝ ራሱ የለም። በቃ እኔ እየተገረፍኩ አጽናኝ የለም። ሌላው ሻሼ መገረፍ ነበረብኝ ዛሬ። በቃ እኩል መሆን ነበረብን። የምን ወደ ላይ እንዴ! ባለፈው አመት ስንቱን ወራጅ ቀጠና ስንቱን ጉራንጉር እንዳልቃኘ ነው ሁላ ምንድነው ባንዲ ላጥ ወደ ላይ ወደ 5ኛ ላጥ የምትዩ እንዴ? አረ በስመ አብ
ኧረ ፓላስ ጥያቄው ምን መሰለህ? ካምባክ ያስፈልጋል ወይ ነው? ያስፈልጋል ወይ? ማንቼ ጋር ነው ካምባክ ያለው የኔ አባት። ካምባክ አድርገን ክሪስታል ፓላስ ልጥልጥ አድርገናታል፣ ውጥውጥ አድርገናታል ማለት ነው። እኛ ሊቨርፑል አይደለንም በተደጋጋሚ በፓላስ ምንለጠለጥ። አንተ የሁል ጊዜም የማንቼ ንጉስ ነህ። የምን ጊዜም ምርጦች ውስጥ የምትካተተው ምርጡ ሁል ጊዜም የቡድናችን ተሸካሚ ብሩኖ። ከጎል ውጭ ያየሁት ነገር የለም፣ ይቅርታ አድርጉልኝ። በስመ አብ ሜሰን ማውንት በገባበት ጨዋታ ሁሉ እኔ እኮ የምትመታቸው ምቶች እኮ ነው ቅርጥጥ አደረገለት። አንተ ቅጣቱን ያረዳል ቅርጥጥ ማለት ነው። በዛው ደግሞ ጆሮ ቆራጩን ዛሬ ሜዳ ላይ ተነዋል ማለት ነው። ጆሮ ቆራጩ ተመልሷል፣ ማንቼም ይመለሳል። የሳይ ኮንግራይ ማንቸስተር ደጋፊዎች ዩናይትድ ያሸንፋል የሚል እምነት አልነበረኝም። ክሪስታል ፓላስን በሜዳውና በደጋፊ ፊት ከሜዳው ውጪ ተጉዞ ማሸነፍ ማለት እጅግ በጣም ከባድ ነው። እናም ከጨዋታው በፊት ክሪስታል ፓላስ ማንቸስተር ዩናይትድን ሊያሸንፍ እንደሚችል አለም ደግሞ አቻ ሊወጡ እንደሚችል ነበር ስገምት ወይም ሳስብ የነበረው ማለት ነው። ግን ማንቸስተር ዩናይትድ ይህን ነገር ተወጥቶታል። እጅግ በጣም ጠንካራ የሚባለውን ክሪስታል ፓላስን ከሜዳው ውጪ ነው ማሸነፍ የቻለው። ትልቅ ክሬዲት ይገባዋል ማንቸስተር ዩናይትድ። ትልልቅ በጣም ጠንካራ የሚባሉ ቡድኖችን እንኳን የሚፈትን ቡድን ስለሆነ ማለት ነው ክሪስታል ፓላስ። ግን ስለዚህኛው ጨዋታ ነው እንጂ ስለ ቀጣይ ዩናይትድ ቃል አልገባላችሁ የትኛው ሰዓት ላይ እንደሚሸራተት ስለማናውቀው ማለት ነው፣ ወይም እንደዛ ስላስለመደ። ለማንኛውም ክሪስታል ፓላስ ከማንቸስተር ዩናይትድ ያደረጉትን ጨዋታ እንደተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ማንቸስተር ዩናይትድ ወደ ድል መንገድ ተመልሷል። ወጥ ያልሆነ ብቃትን እያሳየ የሚገኘው የሩበን አሞሪም ማንቸስተር ዩናይትድ በ13ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳ ውጪ ጠንካራ የሚባለውን የኦሊቨር ግራስነሩን ክሪስታል ፓላስ ሰለርስ ፓርክ ላይ በመግጠም ከመመራት ተነስቶ 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ክሪስታል ፓላሶች በጣም የተሻሉ ነበር። ትልልቅ የሚባሉ የጎል አጋጣሚዎችንም ማግኘት ችለው ነበር፣ ነገር ግን ሳይጠቀሙባቸው ቀርተው ነበር። በፔናልቲም ማቴታ ባስቆጠረው ጎል አማካኝነት 1-0 መርተው የመጀመሪያው አጋማሹን ማጠናቀቅ ችለው ነበር። ነገር ግን ከሁለተኛው አጋማሽ መልስ በኋላ እንግዲህ ተሻሽለው ወደ ሜዳ የመጡት የሩበን አሞሪም የማንቸስተር ዩናይትድ ተጫዋቾች በዚርክዚ 54ኛው ደቂቃ ላይና በማውንት 63ኛው ደቂቃ ላይ ባስቆጠሯቸው ጎሎች አማካኝነት ጨዋታውን ለ1 ማሸነፍ ችሏል። የዚርክዚም የማውንትም ጎሎች በጣም አስደናቂ ነበሩ። የዚርክዚ አንግሉ በጣም ሲያስገርመኝ ነበር። በዛ ላይ በዊክ ፊቱ ነው ጎሉን ማስቆጠር የቻለው። የማውንትም ቢሆን ከቅጣት ምት የተገኘች ጎል ነበረች። ብሩኖ ፈርናንዴዝ ኳሱን ንክኪ ያደረገለት፣ ከዛ በኋላ ማውንት በቀጥታ ጎል አደረገው ማለት ነው። በጣም የሚገርም ጎል ነበር የተመለከትነው። ብሩኖ ፈርናንዴዝ በዘንድሮው ዓመት በእንግሊዝ ፕሪሚየር ሊግ ከየትኛውም ተጫዋች በላይ 5 አሲስቶችን ማድረግ ችሏል። ለማንኛውም ማንቸስተር ዩናይትድ ግን በጣም ጣፋጭ የሚባለውን 3 ነጥብ ነው ፈታኝ ከሚባለው ቡድን ክሪስታል ፓላስ ከሜዳ ውጪ ተጉዞ ማግኘት የቻለው። በዚህም በፕሪሚየር ሊጉ 21 ነጥቦችን በመሰብሰብ 6ኛ ደረጃ ላይ መቀመጥ ችሏል። ስለ ሩበን አሞሪም ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። በዚህ ጨዋታ ላይ በነገራችን ላይ ሊሳንድሮ ማርቲኔዝ ከረጅም ጊዜ ጉዳት በኋላ ወደ ሜዳ ተመልሶ ነበር። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። የድል ሳምንት ነው። ማንቹሪያን ቦርቅ፣ ዝለል፣ ጨፍር። በቃ የአሮጊቷን የሼባውን እዛ ጋር ጌታ ሰጠ ነው በሜዳው ሄደ። እመቤቴና እንችላለን። አቢታ የድላችን ሳምንት ነው። በቃ